የሞቱ ሰዎች ከኛ በላይ የሚያምር ህይወት እየኖሩ ነው ያሉት። አዶናይ ተው እንጂ ይህንማ እርግጠኛ ከሆንክ ማረጋገጫ ስጠንና እዚህ ምን አንከራተተን? ታላላቆቻችሁ ምክር መስማት ማቆም አለባችሁ። በቃ ከዚህ በኋላ ምንም አይነት ቪዲዮ እንዳትለቅ፣ ምክንያቱም እኔ ከዚህ በኋላ ምክር አልሰማም። ስግጥ የሚለው ቃል እናቁመው፣ አንጠቀመው። መሰገጥን እንደውም ትተህ መሰጋገጥ ነው ያለ። ምክር አትስሙ ብሎ የሚመክረው አዶናይ ምክር ይቀበላል። ሰላም ሰላም፣ ውድ የመለኛው ሚዲያ ቤተሰቦች እንደምን አላችሁ? ዛሬ በምክንያታዊ ትንተናዎች እስኪ ስለ አዶናይ አንዳንድ ነገሮችን ልበላችሁ። ለመግቢያ እንዲሆነኝ በዚህ ቪዲዮን ጀምር። ቪዲዮን አይተን እንመለስ። ቆይ የሞቱት ሰዎች ከኛ የተሻለ ኑሮ እየኖሩ ቢሆንስ? ኦፍ ኮርስ የሞቱ ሰዎች ከኛ በላይ የሚያምር ህይወት እየኖሩ ነው ያሉት። እንዴ አዶናይ ተው እንጂ፣ ልጅቷ እኮ የጠየቀችው የሞቱ ሰዎች ነው ያለችው። ታዲያ በምን እርግጠኛ ሁነህ ነው እርግጥ ነው የሞቱ ሰዎች ከኛ በጣም የተሻለ ኑሮ ነው የሚኖሩት ብለህ የደመደምከው? እንዴ ይህንማ እርግጠኛ ከሆንክ ማረጋገጫ ስጠንና እዚህ ምን አንከራተተን? ጎበዝ ወንድሜ፣ በጣም ብዙ ተከታዮች አሉ። ተከታዮችህም የማሰብ ደረጃቸው ሰፊ ልዩነት ያለው ነው። እነዚህ ሰዎች ይሄንን ምክርን ምን አድርገው ሊሰሙት እንደሚችሉ ታውቃለህ? ሰው ከሞተ በኋላ የተሻለ ህይወት የሚኖር ከሆነ እዚህ ምድር ላይ ለምን ይቆያል? ያልተረጋገጠ ነገር፣ ያልተጨበጠ ነገር ሐሳብ መስጠት ጥሩ አይደለም። መጀመሪያ በዚህ ጉዳይ ላይ መናገር የፈለግከው ከቪዲዮ በኋላ ያመጣው ሐሳብ ራሱን ችሎ የቆመ ነው። ከዚህኛው ጋር የተገናኘ አይደለም። ምክንያቱም እዚህ ጋር የሞቱ ሰዎች ጠያቂዋ ያነሳችው ጥያቄ ስለሞቱ ስላለፉ ሰዎች ነው። ስለዚህ ስለነሱ የተሻለ ህይወት እየኖሩ እንደሆነ ለዚች ልጅ ስትነግራት እርምጃዋ የከፋ ቢሆንስ? እውነት ነው ብላ ብታምንህስ? አስበኸዋል? ከባድ ነው። ይልቅ እሷን ፓርቲቼ መግቢያዋን ፓርት ቆርጠ ብታነሳትና ቀጥሎ ያወራኸው ነገር ብትወስደው ማንም የሚቃወምህ ያለ አይመስለኝም። እስኪ ደግሞ ወደ ሌላ። ታላላቆቻችሁ ምክር መስማት ማቆም አለባችሁ። የአባታችሁ ነው፣ የእናታችሁ ነው፣ ከእናንተ በላይ እድሜ ያሉ መምከር የሚወዱ። አቦ በቃ ምክር አልሰማም አትስማ ብለህ መከርከኝ አይደል? በቃ ከዚህ በኋላ ምንም አይነት ቪዲዮ እንዳትለቅ፣ ምክንያቱም እኔ ከዚህ በኋላ ምክር አልሰማም ቢሉህስ ተከታዮችህ ምክር አትስሙ ብለህ ጠቀለልከው። ምክር ከማንም ምንም አይነት ምክር አትስሙ አይባልም ወዳጄ። ማለት የፈለግኩት እየተባለ ሁሌም ማስተካከል አይቻልም። ስለዚህ በምትገልጸው ሐሳብ ውስጥ ማለት የፈለግከውን ፕሪሚሶች ቀድመህ ለአድማጮችህ ለተከታዮችህ ማብራራትን ብትለምድ ጥሩ ነው። አንድ ቪዲዮ ከተለቀቀ በኋላ ተቃውሞዎች ከተነሱ በኋላ እኔ ለማለት የፈለግኩት ይሄ ነው ማለቱ ትክክል ሊያስተካክለው አይችልም። በነገራችን ላይ ምክር አትስሙ እያልክ ነው እየመከርክ ነው ያለኸው። አትስሙ ብለህ ለምን ትመክረናለህ ታዲያ? እማንሰማ ከሆነ እኮ ያንተም ልፋት ከንቱ ሊቀር ነው። ብዙ ጊዜ ለማለት የፈለገው እያልኩ ነው ቪዲዮዎችህን የማያቸው፣ ግን ስንቱ ነው እንደዚህ የሚያዳምጥ? በነገራችን ላይ ምክር አትስሙ እያልክ ትመክራለህ። እሱ ብቻ አይደለም አንተም ትመከራለህ። ማሳያ የሆኑ ዘንድ የሚከተሉትን ቪዲዮዎች አይተን እንመለስ። እኔ ብዙ ፈቃደኛም ስላልሆንኩ ነው። እኛም በግልም ነግረነዋል። ከዛ በኋላ እንዴት ተሳስቶ ደግሞ እንደገና ትንሽ ከፍ አድርጎ እንደተናገረው አላውቅም እንጂ ልክ አይደለም ይሄ። እንደዚህ ይሄ ባይሆን ጥሩ ነው። በቃ ይቀየር። ሌላውን ነገር መስራት ይችላል። ምክንያቱም በጣም ብዙ ነገሮች ይሰራሉ። የሚገርም አይደለም። አየህ እነ ሰራዊት ፍቅሬ ምክር ለግሰውህ ምክራቸውን ተቀብለህ መጣህና ምን አልከን? ምክሩን ለመቀበልህ ማሳያ የሆነን ዘንድ ይህን ቪዲዮ ላስታውስህ። ጋይስ ስግጥ የሚለው ቃል ብናቆም ይሻላል። ምክንያቱም በጣም ብዙ ሰዎችን እያስቆጣን ያለው አይኖ እናንተ እንደምትወዱት እርግጠኛ ነኝ።
ግን እኔ ስራዬን መስራት አልቻልኩኝ በስነ ስርዓት ማለት ነው። አንድ እኔ እውነቴን ነው የምላችሁ በቃ በሰላም በፍቅር መስራት ነው የምፈልገው። ህይወቴን ኢንጆይ ማድረግ ነው የምፈልገው። ስለዚህ ከሰላሜ በላይ ደግሞ ቫልዩ ማድረገው ነገር የለም እውነት ለመናገር ነው የምላችሁ። እና ስግጥ የሚለው ቃል እናቁመው፣ አንጠቀመው። ከዛ ደግሞ በቅድህ በፕላንህ መሰረት ወደ እዩ ጩፋ ጎራ አልክ። እዩ ጩፋ ደግሞ እንዲህ ብሎ መከረህ። በእኔ መነጽር ቃሉ በጣም ተመችቶኛል። በጣም ነው የተመቸኝ። እንደውም አንተ አሁን መሰገጥ ነው ያልከው አለ፣ መሰጋገጥ ነው ያለብህ። መሰገጥን እንደውም ትተህ መሰጋገጥ ነው ያለብህ። አዲስ ቃል እየጠበቁ ነው አሁን እንግዲህ። ስግጥግጥ ፍምስ እንለዋለን። ስግጥግጥ በቃ ወይ ስግጥግጥ ፍምስ። ስግጥ አንዴ ይረግጣል። ስግጥግጥ ግን 3 ነው የሚረግጠው። በደንብ መድረስ አለበት። እንደውም ማብዛት ይችላሉ። ስግጥግጥ እያሉ እንደውም እስከሚሳካላቸው ድረስ አያቋርጡ። ያ እያበዛህ መሄድ ነው በቃ። አቋምን ከቀየርክ አሁን የመጣው ነገር በሙሉ ተመልሶ ይሄዳል። ይህንንም ምክር ተቀበልክ። በተቃራኒ አንግል ምክር አትስሙ ብሎ የሚመክረው አዶናይ ምክር ይቀበላል። ያውም 2 ተቃራኒ ምክሮችን። አየህ፣ አንዳንዴ የምናደርጋቸው ነገሮችን ጠለቅ ብለን አስበን መርምረን ቢሆን ጥሩ ነው። ደስ የሚለኝ ኳሊቲ አለህ። ያ ኳሊቲህ ምንድን ነው? ውስጤ የሚያስበውን የምፈልገውን ነገር ማድረግ አለብኝ ማለት የፈለግኩት የምትለው ሀሳብ ማለት ነው። የድሮ ማንነቴን ገድዬ ዛሬ ያመጣሁት የምትለው ሀሳብ ግን እዚህ ጋርም ትልቅ ፋላሲ አለ። አንተ የድሮ ማንነትን አልገደልክም። በነገራችን ላይ የድሮ ማንነት እዚህ ቦታ ተብሎ ተቆርጦ የተቀመጠ ማንነት አይደለም። የድሮ ማንነታችን ከአሁኗ ቅጽበት በፊት የነበረ በሙሉ እድሜያችን ተሰርቶ የመጣ ማንነት ነው ያለን። ያንን ማንነት ቆርጠን ልንጥለው አንችልም። የምንቆመው በሱ ላይ ስለሆነ፣ መቆሚያችን እሱ ስለሆነ፣ በዛ ማንነት ስር ግን ለኛ መድከም፣ ለኛ መዛል፣ ለኛ ቆራጥነት ማጣት፣ ለኛ የውሳኔ ሰጭነት ውሳኔያችንን የመተግበር አቅምን ማጣት አስተዋጽኦ የሚያደርጉ ማንነቶች በሂደት ውስጥ አብረውን ያድጋሉ። አዎ ይገባኛል። አንተ ማለት የፈለግኩት የምትለው እነዚህን ማንነቶች መጣል ነው። ሙሉ ለሙሉ የኔን ማንነት ከኋላ አውልቄ ልጥለው አልችልም። በነገራችን ላይ ይህችን ቪዲዮ አይተን እንመለስና ይህን ሀሳብ አጠቃልለዋለሁ። አዶናይ እብድ ነበር። በጣም ከምታስቢ በላይ ደግሞ የሰው ትኩረት በጣም ይወድ ነበር። የእውነት ለምን እንደሆነ አላውቅም፣ ግን ሱፍ ማድረግ ወድ ነበር ከልጅነት ጀምሮ። ሱፍ እየለበስኩኝ ያልተጠራሁበት ድግስ ቤት ገብቼ ምናምን ቁርጥ በላ ነበር። እንዴ ያ እንግዲህ ድንኳን ሰበራ ማለት ነው። በቃ በኃይለኛው ቀጠሮ ይዤ ከጓደኞቼ ምናምን እናቀበታለን፣ ጽድት ብለን እንገባለን ምናምን እና እብድ ነበርኩኝ። አመልጥ ነበር ከቤተሰብ፣ ጠፋ ነበረ። ጠፍቼ የሆነ በቃ አዲስ ነገሮችን መንገድ ምናምን ማየት ይመቸኝ ነበር፣ ደስ ይለኝ ነበረ። ነፃነት ነበረኝ በጣም። መንገድ ላይ እየተራመድኩኝ ሱፍ አድርጌ ነው አይስክሬም እየላስኩኝ ነው። ከዛ ዝም ብሎ ቀስ ብሎ ይከተለኛል ከኋላ ማለት ነው። ነፃነቴን የምፈልገው ከዛኔ ጀምሮ ነው። በቃ የራስ የሆነ መንገድ ነበረ ህይወትን የምታይበት የምትመራበት። ያ በጣም ይህ ነፃነት ራስን የመሆን መንገድ እንደው ከየት የመጣ ነው? በአንተ ህይወት ውስጥ ተጽዕኖ ያሳደረብህ ወይ ደግሞ ኢንስፓየር ያደረገ ሰው ነበር ወይ? ማንም የእውነት ግን ማንም። በቃ በራሴ ነው። በቃ እብደቱ ከራሴ ነው የመጣው። መሮጡ አትሩጥ እባላለሁ። እሺ ቀስ እላለሁ። ከዛ ማንም አይዘኝም። ጥፍት የሆነ በቃ ውስጤ የሆነ ይገፋፋኛል። እንደዛ ተደርጎ ማይታወቅ ነገሮች ምናምን እና ነፃነቱ ነበረኝ በጣም ከምታስቢ በላይ። ዩኒክ የሚባሉት አይነት ልጆች ውስጥ አንዱ ነበርክ ማለት ነው። አሁን ኬጂ ያለው ማለት ነው። ወደ ትምህርት ቤት ከመግባቴ በፊት እንዳለ ህፃናት ተማሪዎች ቁጭ ብለው ተሰብስበው አዶናይ ካላሉ አልገባም ነበር። በዚህ ኢንተርቪው ውስጥ ምርጥ አስተዳደግ እንዳለህ፣ በራሱ የሚተማመን አዶናይ የልጅነት ጊዜ እንደነበረው ገልጸሃል። ይህንን ማንነትን እኮ አይደለም ማውልቀ የጣልከው ይመስለኛል። ካልከው ጊዜ በኋላ ከሆኑ ወቅቶች በኋላ ምናልባት እየበሰልክ ስትመጣ በተለያዩ ተጽዕኖዎች ያ አዶናይ የነበረው ማንነት የራሱን ፍላጎት ከማሳካት ወደኋላ የማይለው አዶናይ፣ ያ አዶናይ በራሱ የሚተማመነው አዶናይ፣
ከጊዜ በኋላ በተለያዩ ጫናዎች አሁን የሚፈልገውን አዶናይ እንዳይሆን በመሃል የመጡ አስተሳሰቦች አዶናይን ጭምት እንዲሆን በራሱ የማይወስን እንዲሆን አድርገውት ሊሆን ይችላል። እናም ዛሬ ምናልባት እነዛ ከጊዜ በኋላ የመጡትን ሙሉ የድሮ ማንነቱን ሳይሆን አዶናይ የጣለው በቅርብ ከጊዜ በኋላ ድሮማ እንደነገርከን አናውቅህም። አንተ እንደነገርከን እኮ አዶናይ የድሮ ማንነቱ እኮ ዛሬ ላይ ማንነት የምትለው ማንነት ነው የነበረ። ስለዚህ አውልቀህ የጣልከው የድሮ ማንነትን ሙሉ ለሙሉ የድሮውን አዶናይ ሳይሆን ከጊዜ በኋላ መጥተው ጭምት ውሳኔም መወሰን የማይችል የራሱ አቋም የሌለው ያደረጉትን ሐሳቦች አውልቀህ ጥለህ ሊሆን ይችላል። ይሄ በጣም የሚበረታታ የሚደገፍ ነው። ስለዚህ ነገሮችን ስናቀርባቸው እንደዚህ ለይተን ዋናዎቹን ሐሳቦችን ውስጥህን በደንብ አዳምጠህ ከባለሙያዎች ጋር ዲስከስ አድርገህ ሐሳብን አጥርተህ ብታመጣው ለብዙዎች ትተርፋለህ። አመሰግናለሁ። ወደፊት ደግሞ እየተከተልኩህ ጥሩ ጎንህን ጥሩ ጎን እያልኩ ማስተካከል ያለብህንም ይህንን ብታስተካክል እያልኩ እቀጥላለሁ። እስከዛው ሰላም ሁን ላለሁ። ውድ ተመልካቾቼ ዛሬ የነበረኝ ሐሳብ ይህ ነው። እንዴት አገኛችሁት? ሐሳብ ስጡበት። አብራችሁኝ ስለቆያችሁ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።